ጉግል ተሳስቷል ብዬ የተከራከርኩበት ጊዜ ነበር። ለረጅም ጊዜ አለማቋረጥ ስታደርጉት ኮንሲስተንትሊ ዲሲፕሊን ትባላላችሁ። ከአብዛኛው ዩኒቨርሲቲ ተማሪ የተለየንበት ምክንያት ይሄ ነው። ወይ እንደዛ ሚሊዮነር መሆን አለብኝ ወይ ደግሞ የሚያደንቀው ሰው መሆን አለብኝ። በሚቀጥሉት 5 ዓመታት ውስጥ ኢትዮጵያ ውስጥ ብዙ ሚሊዮነሮች፣ ሁሉም ሰው መለወጥ ይፈልጋል። ላለፉት አንድ ወራት ምንም አይነት ቪዲዮ በዩቲዩብ ፖስት እያደረግን አልነበረም። ቲክቶክ ላይ ኮንሲስተንት ለመሆን እየሞከርን ነበረ። ነገር ግን ይሄ የሆነበት ምክንያት ያኔ ዩቲዩብ የጀመርንበት ሰዓት ላይ እናንተን የሆነ ኢንፎርሜሽን ለመስጠት ነበር። አሁን ግን በደንብ አድርገን ያለንን እውቀት የእናንተንም እውቀት ለማሳደግ ከዚህ በኋላ ዩቲዩብ ላይ በየጊዜው ኮንሲስተንትሊ እኔ ማሊክ እሱ ደግሞ ጂ ፖስት የምናደርግላችሁ ይሆናል። ይህን ቪዲዮ ስከፍቱት አይታችሁት ነበር ብዬ አስባለሁ። ከተምኔሉም እና ደግሞ ከታይትሉም ተረታችኋል። አት ሴም ታይም ከሁኩም ከኢንትሮ ቪዲዮም ተረታችሁታል ብዬ አስባለሁ። ብዙም አላወራባችሁ፣ ወደ ቪዲዮ እንግባ። ሁሉም ሰው መለወጥ ይፈልጋል። ይህ ነገር ድርድር የሌለው ነገር አይደለም። ግን የሆነ ቀን እኔም በጣም እፈልግ ነበር መለወጥ፣ ማለትም ወደፊት ራሴን የማይበት ቦታ ነበርና አንድ ቀን አላቅም አይዲያው ራሱ ኬት እንደመጣና ከእንቅልፌ ስነሳ የሆነ ሰዓት ነው ብልጭ ያለብኝ። እኔ በጠዋት የምነሳ ሰው አልነበርኩም። በጣም አርፍጄ የምነሳ ልጅ ነበርኩና በጠዋት ስነሳ አይምሮ ላይ የሆነ ሀሳብ መጣልኝ። አሁን እንደዚህ እየተኛ እንደዚህ ዝም ብለህ ሌሎች ነገሮችን ስክሮል እያደረግ ጊዜን ዝም ብለህ እያቃጠልክ እንዴት ነው ሰክሰስፉል የምትሆነው? እንዴት ነው የምትፈልገውን ህይወት የምትኖረው የምትል አንድ ሀሳብ ጭንቅላቴ ላይ መጣችና እኔ እሱን ሀሳብ ሲመጣብኝ ምንድን ነው ምናምን ማለት ጀመርኩኝ። ይሄ ነገር ለምንድን ነው የመጣው ይሄ ሀሳብ ምናምን ማለት ጀመርኩኝና ከዛ ጊዜ ጀምሮ ነበር የሆነ ኮንሲስተንትሊ ነገሮችን ለመቀየር በጣም ስሞክር ስታገል የነበረው። እና ደግሞ የሆነ ቪዲዮ ነበር ከዚህ በፊትም አውርጄዋለሁ። ልክ ስልኬን ስከፍት የሆነ ቲክቶክ መጣልኝና እኔ ኦን ፐርፐዝ ነው ያ ቲክቶክ የመጣው። ማለት ልክ ስከፍተው በሚቀጥሉት 5 ዓመታት ውስጥ ኢትዮጵያ ውስጥ ብዙ ሚሊዮነሮች ይፈጠራል ይላልና አነበብኩት። ከዛ ወዲያውኑ ዘጋሁትና ማሰብ ጀመርኩኝ። ወይ እንደዛ ሚሊዮነር መሆን አለብኝ ወይ ደግሞ የሚያደንቀው ሰው መሆን አለብኝ፣ እነሱን የሚያደንቀው ከ5 ዓመት በኋላ ወይ ደግሞ ራሴ የምደነቀው ሰው መሆን እችላለሁ። ራሴን ጠየቅኩት፣ መሆን እችላለሁ? አዎ መሆን እችላለሁ። ግን ለመሆን የሆነ ነገር ማድረግ ያለብን ነገሮች እያደረኩኝ አይደለም። ከዛ ጊዜ ጀምሮ ነበረ በቃ እዚህ ነገር ላይ ኦብሰስድ ሆኜ ነገሮችን ለማስተካከል ስሞክር የነበረው። እኔ መጨመር የምፈልገው ነገር ምን መሰላችሁ? ያው ነገ ተነስታችሁ ቻንስ ወይ ያቺ ኦፖርቹኒቲ ላትከፈትላችሁ ትችላለች። ምንድነው ኮንሽስ ሆናችሁ መስራት አለባችሁ ያልናችሁ ነበረ። ኮንሽስ ስትሆኑ ግን ያው ላይክ ለአንድ ወር ለ2 ወር ምናምን ያ ቻንስ ላይ መጣ ይችላል። እኛም እንደዛው ነው የተፈጠረብን። ዝም ብለን ስንሰራ ላይክ ስንት 9 ወር ኦልሞስት ወደ 9 ወር ነው የፈጀብን። ላይክ ያቺን አንድ ቻንስ ሊከፈትልን የቻለው እና ምን መሰላችሁ እዚህ ጋር ማለት ፈልገው በቃ ነገ ይከፈትልኛል ብላችሁ መስራት ሳይሆን ስራውን ነው መስራት ያለባችሁ። ለስራው ነው መኖር ያለባችሁ። ወይ በቃ ለስራ ባይሆንም በቃ ያቺ ቻንስ እስከምትመጣ መጠበቅ ሳይሆን በቃ መስራት አለባችሁ። እግዚአብሔር ራሱ ይልክላችኋል ያቺ ቻንስ። በቃ ይገባችኋል የሚለው ሰዓት ይላክላችኋል። ለዛ ነው እሱ መጨመር ስለፈለኩ። ይህንን የራስ መለወጥ ጆርኒ ስጀምረው መጀመሪያ ምንድነው እኔ ሰክሰስፉል እንዳልሆን እያደረጉኝ ያሉ ነገሮች ብዬ ዘረዘርኳቸው። ከነሱም ውስጥ እናንተም ላይ ሊኖር የሚችሉትን ልንገራችሁ። አንደኛው የነበረው ሰው የሚለኝን ነገር አልሰማም። ማለት ሰው አስተያየት ሲሰጠኝ ይሄ እኮ ትክክል አይደለም ሲለኝ በጣም ነበር የምናደደው። በጣም ደረቅ ነበርኩኝ። አንድ እሱ። ሁለት ደግሞ ሁሌም እኔ ትክክል ነኝ እላለሁ። ሁሌም የሆነ ሰዓት አስተውሳለሁ ጉግል ተሳስቷል ብዬ የተከራከርኩበት ጊዜ ነበር ከወንድሞቼ ጋር እና እነዚህ ነገሮች መቁጠር ጀመርኩ። በቃ ቁጥር ስፍር የሌለው እኔ አንሰክሰስፉል ሊያደርጉኝ የሚችሉ ነገሮችን ዘረዘርኳቸው። እናንተም ከዛ ተዘረዝሯቸዋላችሁ እንደዛ ነገሮች። ከዛ እነሱን ከዘረዘርኩ በኋላ እነዚህ ነገሮች እንዴት ነው የምቀይረው? ይሄ እንደዚህ በማድረግ ለምሳሌ ሰው ጋር ያለኝን ኮኔክሽን እንዴት ነው ማስተካከለው? ሰው አስተያየት ሲሰጠኝ በቃ ኦኬ እያልኩኝ በመስማት በቃ ኢጎዬንም እየገደብኩኝ ቢሆን በመስማት እንደዛ ማድረግ እንደምችል ገባኝ። ከዘረዘርኳቸው በኋላ እንደዛ አደረኩኝ። ሌላ ደግሞ የሚያስቸግረኝ የነበሩ ኢንሴኩሪቲዎች ነበሩብኝ። እንግሊዝ ስፒኪንግ ስኪል ኢንሴኩሪቲ አለኝ፣ የቅጥነት የቁመት ብቻ ማአት ኢንሴኩሪቲዎች ነበሩብኝ። ነገር ግን እነዛን ኢንሴኩሪቲዎች በጣም እደብቃቸው ነበር። ለምሳሌ ትዝ ይለኛል አንተ አትወፍርም እንዴ አትገብድም እንዴ ሰዎች ሲሉኝ በቀጥርም ጠጅ ነኝ ምናምን እል ነበርና አክቹሊ ጠንካራ ነበርኩኝ። ፑሽ አፕ ስፖርት ምናምን እሰራ ነበር። ነገር ግን መገበድ እኮ እችላለሁ፣ ምግብ መብላት ምናምን እኮ ግን አለ አይደል በቃ ሰው የሚለኝን ነገር መስማት ስለማልፈልግ ወደኋላ እያስቀረኝ ነበርና ከምፈልገው ህይወት ወደኋላ እየሳበኝ ነበር። ይህንን
ሪያላይዝ ሳደርግ ነው ኦኬ ኢንሴኪዩሪቲንም እንዴት መቀየር እችላለሁ ብዬ ዘረዘርኳቸው። ሶ እናንተ ምን ታደርጋላችሁ? ኢንሴኪዩሪቲያቸውን እንዳለ ዝርዝር አድርጓቸው። ከዛ ደግሞ ቅድም እንዳልኳችሁ አንሰክሰስፉል እንድትሆኑ የሚያደርጓችሁን ባህሪዎች እንዳለ ዘርዝሯቸው ታገኙታላችሁ። ከዛ በዛ መልክ መቀጠል ትችላላችሁ ማለት ነው። ሶ የኔ ምን መሰላችሁ ታሪኬ እንግዲህ እንደነገርኳችሁ ስኮላር አልተሳካም ብዬ ነበር እና ግን ስኮላር እስከሚሳካ ድረስ እኔ አምን ነበር ሄዳለሁ ብዬ እና ያን ጊዜ ምንድነው ማድረገው ቫይብ አደረግ ነበር ማለትም በቃ እዝናና ነበር በቃ ስለመሄድ በቃ እዚህ ያለኝን ላይፍ ላጣጥመው ብዬ ነበር። ለዛ ነበረ አንድና አንድ ትልቅ የተሸወድኩት ነገር የነበር እሱም ታይም ዌስቴጅ። ታይሜን ብክን ነበረ ማድረገው። እዚህ ፊልሞች ያለው ከጓደኞቼ ጋር እጨፍራለሁ ሄጄ ላይክ ዳንስ ክለብ ምናምን ሳይሆን ያው አላ ፓርቲ ምናምን ይዘጋጃል፣ ልደት ምናምን ይዘጋጃል። ያን ጊዜ እንደዛ ምናምን ላይክ በቃ እንሄዳለን እንጨፍራለን እና አሉ ብቻ በጣም ብዙ ጊዜያት ሰዓቴን ብክን አደረግ ነበር። ግን ያው እዚህ ሀገር መቅረሴ ሳረጋግጥ ሲቆርጥልኝ ማለትም ምን አሰብኩኝ ለራሴ በቃ ከእንግዲህ መቀየር ስላለብኝ ሰዓቴ ላይ ኢምፖርታንት ነው። ስለዛ ሰዓቴ ኢምፖርታንት ከሆነ ሰዓትን የሚያከብር ሰው ጋር መሆን አለብኝ ማለት ነው። ሶ ማሊክ ነበር ያን ጊዜ ከእሱ ጋር ነበረ ሞር ታይም ማሳለፍ የጀመርኩት። ለምን እሱም በዛ ጊዜ ቆርጦለት ከኔ በፊት ነበር የቆረጠለት። ስለዛ አንድ ላይ ሆነን ያው ሰዓታችንን በአግባቡ ለመጠቀም ሞክረን ነበር በጣም በአግባቡ እና ያው የሆነ ነገሮች ሞካከራለን ኦን ዘ ሳይድ ትምህርቱንም የተማርን ከዛ በኋላ ኦን ዘ ሳይድ ደግሞ ምን ይሆናል ላይክ ሊለውጠን የሚችሉት ነገሮች ብለን ላይክ እንትን ይመጣሉ ኦፖርቹኒቲዎች። አንዳንዴ ፎሬክስ ጀምረን ነበረ፣ አንዳንዴ ላይክ የሆነ ስራዎች ምናምን ጀመር። ግን ያው የሆነ ኦፖርቹኒቲ ተከፈተልን። ያው ረጅም ታሪክ ነው። አንድ ቀን ፖድካስት ይቀርጻል እሱ። ግን በቃ እነሱ ኦፖርቹኒቲዎች ተከፈቱልን። ማለትም በቃ እንደዚህ ነው ሰዓት ማባከን ነበረ። አሁን ሰዓት መቆጠብ ሄጃለሁ ማለት ነው። ኢች ታይም በቃ ሰዓቴን አላባክን እና ሞስት ኦፍ ዘ ታይም ምንድነው አይን አፋር ነበር፣ በጣም አይን አፋር። ላይክ ቲክቶክ ላይ ራሱ መውጣቴ ይገርበኛል እስካሁን ድረስ። እንዴት ድሮ ተመልሼ ራሴ ሳይ በጣም እንኳን ቲክቶክ ላይ ወጥቶ ወይ ዩቲዩብ ላይ ወጥቶ እንደዚህ ማውራት ላይክ ክላስ ውስጥ ማያወራው ልጅ ካወቃችሁት እሱ ነበር። እሱ ቁጭ ብዬ ትምህርቴን ነበር የምማረው። ቁጭ ብዬ ማወራ ከሆነ ከፊት ለፊት ቁጭ ካሉ ሰዎች ጋር ትንሽ ወሬ ነው ራሱ ማወራው። በቃ ፍሬንድ ግሩፕ የራሱ ትንሽ ነበር። ከዛ በኋላ በቃ ያው እንደዛ ነበር። አይን አፋርና ነበርኩኝ በጣም። ግን ደግሞ በዚህ ዓመትም ያው ኮንተንት ክሬሽን ምናምን ቀስ በቀስ እነሱን በቃ እንትን ማድረግ ጀመርን ማለት ነው፣ ላይክ ብሬክ ማድረግ። ስለዛ ነው ዋን ኦፍ ዘ ቲንግስ ብሬክ ያደረኩት አይን አፋርነቴ ነው። እና ብዙ ተማሪ ላይ ካለ ችግሮች መካከል በቃ ቁጭ ብለን ሰክሰስፉል ምንሆን ይመስለናል። ምንም አይነት ስራ ሳንሰራ ለሰው ስላወራን ስላሰብነው የሚሳካ ይመስለናል ብዙዎቻችን። እኔም እንደዛ ነበርኩ። ለዛ ነው ያን ቀን ስላሰብኩ ስለማይሳካልህ የሆነ ነገር ማድረግ አለብህ ብዬ ለራሴ ነገርኩት። ከዛን ጊዜ ጀምሮ ነው ቲክቶክም የጀመርኩት። እንደምንም ብዬ መጀመር ፈልግ ነበር፣ እንዳልጀምር ያደረጉኝ ነገሮች ነበሩ። ሰብር ጀመርኩ። ይሄው ዩቲዩብ እየሰራን ነው፣ ፖድካስት እየሰራን ነው። አት ሴም ታይም የሆኑ ቢዝነሶችን ረን ለማድረግ እየሞከርን ነው እና ብዙ ነገሮችን ለማድረግ እየጣርን ነው እና አምሹር የሆነ ሰዓት ፔባክ እንደሚያደርግን። ነገር ግን የእኛ ታሪክ ለእናንተ ትምህርት እንዲሆን ነው እንደዚህ እየነገርናችሁ ያለው እና እንዴት ታደርጋላችሁ መሰላችሁ? አሁን ስቴፖቹን ልንገራችሁ። መጀመሪያ የምታደርጉት አንደኛ መተው ያለባችሁ ነገር ራሳችሁን ለመለወጥ ስታስቡ ጓደኞቻችሁ ናቸው። ማለት ጓደኞቻችሁ ከእናንተ እኩል መለወጥ የማይፈልጉ ከሆነ እነሱ ናቸው ወደኋላ እያስቀሯቸው ያሉት። ምክንያቱም ትዝ ይለኛል እኔ ልክ እንደዚህ ስጀምር ምናምን እነ ጓደኞቼ ዶሮሜቶቼ እነጂ ነበሩና አየኋቸው ምናምን ነገር በውስጥ የነበረው ልንገራችሁ። አየኋቸው ምናምንና ከዛ እነጂ ቫይብ ያደርጋሉ ምናምን፣ እኔም ቫይብ አደርጋለሁ ከነሱ ጋር። ግን አልተመቸኝም። በቃ ውስጤ አስር ጭንቅላቴ ይጨቀጭቀኛል፣ ዋይ ይለኛልና ከዛን ቀን ጀምሮ የሆነ ሰዓት ተቀየርኩኝ። ጠዋት እነሳለሁ፣ ስፖርት እሰራለሁ። ከነሱ ጋር ማሳለፈው ጊዜ ራሱ ቀስ በቀስ እየቀነሰ መጣና እሱን ነገር በተደጋጋሚ እያደረኩት የሆነ ሰዓት ጂም ተቀላቀለኝ እና ጓደኞቼ መጥፎ ሆነው ሳይሆን የኔ እግዚአብሔር ይመስገን ጥሩ ጓደኞች ነበሩኝ። ግን ብዙ ሰው ወደኋላ እያስቀረው ያለው ጓደኞቹ ናቸው። በጣም መጥፎ ጓደኞች አሉ በዙሪያችሁ የከበባችሁ፣ እናንተ ቲክቶክ እንዳትጀምሩ የሚያደርጉ፣ ልክ ልትጀምሩ ስትል የሚስቁ ምናምን። እነዚህ አይነት ጓደኞች ወደኋላ እየሳቧችሁ ያሉት። እንዴት ነው የምታደርጉት? ቀስ በቀስ ቀስ በቀስ ከነሱ ጋር ቀስ በቀስ በአንድ አይደለም። ዛሬ በሳምንት 3 ቀን የምትገናኙ ከነበረ በሳምንት 2 ቀን ተገናኙ እያላችሁ አንድ ቀን እያለ
ከነዛ መጥፎ ጓደኞች እየተነጠላችሁ ትመጣላችሁ ማለት ነው። አንደኛ መቀየር ያለባችሁ ይሄኛው ነው። ሁለተኛው ምን መሰላችሁ? ራሳችሁ መቀየር አለባችሁ። ኦልድ ሰልፍ እና ኒው ሰልፍ የሚባለው እኛ እንደዛ ብለን ኮንሰፕት እንረዳለን። አሁን የድሮ ማንነታችንን ጥለነው መተናል። አሁን ያለው እዚህ ጋር አዲስ ማንነታችን ነው የሚያወራቸው አሁን እና ምንድነው ኦልድ ሰልፍ በቃ መጣል ብዙ ሰው ላይክ አይመቸውም። አንድ 20 ዓመት ሙሉ ከእናንተ ጋር የነበረው ባህሪያችሁን መጣል ማለት በጣም በጣም ከባድ ነገር ነው። በጣም እና ከዛ በኋላ ግን በጣም ብዙ ሰዎች ጋር ያው ያከራከረንም ነገር ነው እና ላይክ ኦልድ ሰልፋችሁ መጣል አለባችሁ። ኦልድ ሰልፍ ሲባል ደግሞ ልክ እንደ ማትነሱ ከሆነ በጠዋት መነሳት፣ እነዚህ ላይክ ሀቢቶች አሉ፣ መጥፎ ሀቢቶች ስክሮል ታደርጋላችሁ፣ ላይክ ከሰዓት ገብታችሁ መተኛት ምናምን፣ እነዚህ ወደኋላ የሚስቧችሁ ነገሮች አሉ። ወደኋላ እነሱ ራሳችሁ ናቸው። ላይክ ቅድምም ጓደኞች አሉ፣ ግን ራሳችሁ የምትወስኑላቸው ዲሲዥኖች አሉ። እነሱ ነገሮች መተው አለባችሁ እና እነሱን ለማስተካከል መሞከር አለባችሁ ማለት ነው። ከሁሉም በላይ ደግሞ የብዙ ሰዎች ችግር የሆነው ኮንሲስተንሲ የሚባለው ነገርና ዲሲፕሊን የሚባለው ነገር ነው። ማለት ዲሲፕሊን በጣም የሚያስፈልግ ነገር ነው። ማትወዱትን ነገር በተደጋጋሚ ማድረግ ለረጅም ጊዜ አይደል ዲሲፕሊን የሚባለው። ማትወዱት ነገር አለ። ለምሳሌ መጽሐፍ ማንበብ ሊሆን ይችላል፣ በጠዋት መነሳት ሊሆን ይችላል፣ ስፖርት መስራት ሊሆን ይችላል። እነሱን ነገሮች ባትወዷቸውም እያስጠላችሁ በተደጋጋሚ ለረጅም ጊዜ አለማቋረጥ ስታደርጉት ኮንሲስተንትሊ ዲሲፕሊን ትባላላችሁ። ብዙ ሰው ግን ይህንን ማድረግ አይፈልግም እና ይህንን ቪዲዮ እያያችሁ ያላችሁ ሰዎች ከሆናችሁ እነዚህ ነገሮች ማድረግ ጀምሩ ገና ካሁኑ። ምክንያቱም እኛ እነዚህ ነገሮች ማድረግ ከጀመርን ጊዜ ጀምሮ ነው በህይወታችን ለውጥ እያየን የመጣ ነው። በጠዋት መነሳት ስንጀምር፣ ከአብዛኛው ተማሪ መለየት ስንጀምር፣ በየቀኑ የተለያዩ ከበድ ያሉ ዲሲዥኖችን መወሰን ስንጀምር ከአብዛኛው ዩኒቨርሲቲ ተማሪ የተለየንበት ምክንያት ይሄ ነው። ኤክሰፕሽናል ማለት ደግሞ ዝም ብሎ ባድ ነገር በማድረግ ሳይሆን ኤክሰፕሽናል እየሆነን ያለ ነው በጣም ጥሩ ነገር እያደረግን ወደ ፈጣሪያችን እየቀረብን። አት ዘ ሴም ታይም ዲሲፕሊን ስትሆኑ፣ ኮንሲስተንሲ ስትሆኑ ወደ ፈጣሪያችሁን ትቀርባላችሁ። ምክንያቱም ያው እዚህ ዓለም ላይ እነዚህ ቀለል ያሉ ነገሮች በማርፈድ አሉ አይደል የሚታወቁ ነገሮች አንሰክሰስፉል ሰዎችን የሚያደርጉ እነዛ ነገሮች ወደ ሃይማኖት ራሱ አያቀርቧችሁ፣ ወደ ሃይማኖታችሁ ራሱ አያቀርቧችሁ። ሰይጣን ነው እንደዚህ እንድትሆኑ እያደረጋችሁ ያለውና እነዛን ነገሮች የምታቆሙ ከሆነ ዴፊኒትሊ ህይወታችሁ እየተስተካከለ ይመጣል። እንዴት ኮንሲስተንት እንሁን የምትሉ ከሆነ ደግሞ አንድ ሀቢት ጀምሩ። ዝም ብላችሁ ለምሳሌ በጠዋት መነሳት ሊሆን ይችላል። እኔ ስጀምር ምንድን ያደረኩት 2 ሰዓት ነበር የምነሳው። ከዛ አየሁትና 12 ሰዓት ከማረገው 1 ሰዓት አረኩት። እያለ ወደ 12 ሰዓት መጣው። አሁን ከሌሊቱ 9 ሰዓት ነው የምንነሳው። እኛ ከሌሊቱ 9 ሰዓት እየተነሳን አንዳንድ ስራዎችን እንሰራለን እና እንደዛ እያደረግን ቀስ በቀስ ነው ቢውል የምታረጉት ማለት ነው። ኮንሲስተንትሊ አንድ ሀቢት መረጡና ያንን ነገር ነካ እያደረጋችሁ ከዛ የሆነ ሰዓት ወደዛ ፍሎ መግባት ትጀምራላችሁ ማለት ነው። እና ከኛ ህይወት ታሪክ የሆነ ትምህርት ተምራችኋል ብለን ተስፋ እናደርጋለን። ያው ከኛ ህይወት ታሪኮች የምትማሩት ነገር ካለ እነዚህ ናቸው። አንደኛ ያው ወደኋላ የሚያስቀሯቸውን ነገሮች አሉ። ባህሪያት ሊሆኑ ይችላሉ ወይ ሰዎች ሊሆኑ ይችላሉ። ብቻ እነዛ ነገሮች ትዘረዝሩና ለእያንዳንዱ ምን ባረግ ነው መፍትሄ ማገኘው ያላችሁ የሆነ ነገር ታደርጋላችሁ። ይሄኔ አንዳንዴ መልስ ላታገኙ ትችላላችሁ። እነዛ የሚፈጠርበት ጊዜ ወይ ዩቱብ በማየት ወይ ፖድካስቶች በማየት እኛ የጠቀሙ እነሱ ናቸው። ፖድካስቶች በማየት ራሳችሁን ቀስ በቀስ ለመለወጥ ትሞክራላችሁ። ፖድካስቶች በደንብ ስሙ። ፖድካስቶች ማለት በጆሮአችሁ የሚገባው ነው እናንተን የሚቀይራችሁ። የሆነ ሰዓት ሊመጣ ይችላል የመለወጥ ሀሳብ፣ ነገር ግን ጆሮአችሁ ላይ የሚገባው የምታዩት ነገር እናንተ ሞር ሼፕ ያደርጋችኋል። ኢንቫይሮንመንታችሁ የተመታ ቢሆንም ራሱ እናንተን ወደኋላ የሚያስቀራችሁ ቢሆን ራሱ የምትሰሟቸው ፖድካስቶች እና የምትሰሟቸው ሰዎች እንደዚህ አይነት ነገር የማያስተላልፉ ከሆነ እናንተ መለወጣችሁ አይቀርም። ምክንያቱም እድሜ ላይ ኤርፎን ሄድሴታችሁን አድርጋችሁ ቀኑ ሙሉ ዶር መዋል ትችላላችሁ፣ ጓደኞቻችሁ የሚያስቸግሯችሁ ከሆነ ማለት ነው። ጋጠል ይቅርታ። ኧረ ችግር የለውም። አሪፍ ፖይንት አንስተሃል። ያው ምንድነው እነሱ ነገሮች ታደርጋላችሁ ማለት ነው። እና ፕላስ እንግዲህ እንደምታዩት አካውንተብል ፍሬንድም ያስፈልጋቸዋል። ከእናንተ ጋር መራመድ የሚችል ፍሬንድ ለማግኘት ሞክሩ። ከዶርሜታችሁ ላይሆን ይችላል፣ ብቻ ግቢ ውስጥ እንደዚህ ነገር ለማግኘት ሞክሩ። ወይ በቃ አንድ ፍሬንድ ከሆነ ቦታ እንዲህ ብላችሁ አይጠፋም፣ የሆነ ሰው አይጠፋም ልክ እንደናንተ መቀየር የሚፈልግ። ይሄኔ እዚህ ፖድካስት ወይ ይሄኔ ዩቲዩብ የምትከታተሉ ከሆነ ኮሜንት ላይ እኔ መቀየር ፈልጋለሁ ስሉና ሌላ ሰው ኮሜንት ያደርግና እስኪ ተዋወቁ፣ አውሩ እርስ በርስ። ከበኋላ ቀስ በቀስ ፍሬንድም እንድትሆኑ ትችላላችሁ።
ወይ ደግሞ እኛ ቴሌግራም ቻናል ክሬት እናደርግላችሁና እዛ ቴሌግራም ቻናል ላይ መቀየር የምትፈልጉ ሰዎች ትዘረዘራላችሁ፣ ትገባላችሁ። እኛም እዛ ላይ እንኖራለን። እየተጠያየቀን አብረን እናድጋለን ማለት ነው። ግን ኮሜንት ላይ አሳውቁ የሚያስፈልጋችሁ ከሆነ እና ደግሞ ፕላስ አዳዲስ ሀቢቶች በየጊዜው ፒክ ለማድረግ ሞክሩ። አዳዲስ ሀቢቶች እንደነገራችሁ ቅድም ከጠዋት መነሳት ሊሆን ይችላል፣ ስፖርት መስራት ሊሆን ይችላል። እንደዚህ ትናንሽ ሀቢቶች ፒክ አድርጋችሁ ቀስ በቀስ ኮንሲስተንትሊ በማድረግ እና ዴዲኬሽንን በመጨመር ቀስ በቀስ የሆነ ቦታ ትልቅ ቦታ ትደርሳላችሁ ማለት ነው። በመጨረሻም ልላችሁ የምፈልገው ነገር ከኔና ከጂ ታሪክ ብዙ ነገር ትማራላችሁ ብለን እናስባለን። ብዙ ነገር እስከ መጨረሻው ያያችሁ ሰዎች ከሆናችሁ የምር በጣም አደንቃችኋለሁ። ይህን ጊዜያችሁ ሰጣችሁ ይህን ነገር ስታዳምጡ ለነበረ ለእናንተ እርግጠኛ ነኝ ከዛሬ 1 ዓመት በኋላ ተለውጣችሁ እንደማያችሁ በጣም እርግጠኛ ነኝ። በቃ ተለውጣችሁ እንደማያችሁና መልካም ነው ብለን እንመኝላችኋለን። ለሁላችሁም ይህን ስታዩ ለነበራችሁ ቅድም እንዳልኳችሁ የሚያስቸግራችሁ ከሆነ አካውንታብል ፍሬንድ ለማግኘት ኮሜንት ላይ አስቀምጡልኝ። ኮሚኒቲ ክሬት እናደርግና እዛ ላይ ራሳቸውን መለወጥ የሚፈልጉ ሰዎችን አንድ ላይ እንድሰሩ እናደርግላችኋለን ማለት ነው። ማሊክ እና ጂ ነበርን እንግዲህ ከዚህ በኋላ ኮንሲስተንትሊ ፖስት እናደርግላችኋለን ዩቲዩብ ቪዲዮዎች እና እንዲሰራላችሁ የምትፈልጓቸውን ቪዲዮዎች ኮሜንት ላይ ድሮፕ አድርጉልን። ይመቻችሁ። ቻው።